ቃል በቃል ቃሉን ምን ነግራችሁ ዝም ብሎ አይደለም ምን ነግራችሁ የያዝነው ነገር እውነት እንደሆነ ያላነበባችሁ እንድታነቡ ያነበባችሁ ደግሞ እንድታስተውሉ አስተውላችሁ አንብባችሁ ወደዚህ እውነት እንድትመጡ ከኛም እንደ አንዱ መስካሪዎች እንድትሆኑ ሕይወት ይበልጣል ክርስቶስን ማመንና ወደ ዘላለም ሕይወት መምጣት እሱ ነው የሚለው ከዛ ውጪ ሌላ ነገር የትም አያደርስም በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይሄን ምስክርነት ያልተቀበለ እዚህ ጋር የተሰሎንቄን መልእክት የጻፈልን ጸሐፊ ሲናገር ምስክርነታችንንም አምናችኋልና የመሰከረው ስለ ክርስቶስ የነገረው ስለ ክርስቶስ ይሄንን ምስክርነታችንን እናንተ ምን ብላችኋል አምናችኋል ተቀብላችኋል ይያለ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁኝ ወደ ተመልካቾቻችንና አድማጮቻችን እግዚአብሔር አምላክ በረዳን መጠን እንግዲህ በምስክርነት ዙሪያ ላይ እየተነጋገርን እያወራን ያለነው በዚህ ውስጥ ብዙ ነገሮችን እየዳሰስን ነው ያለነው ቤተክርስቲያኒቱ ምን ይመለከታታል በምስክርነት ዙሪያ የሚለውን ወደ ማጠቃለያ አካባቢያችን ላይ የማነሳ ይሆናል ምስክርነትን በዛች ቤተክርስቲያን እንዴት እንደሆነም እዛ ላይ የምናይ ይሆናል እና ከቀጣዩ ክፍል የቀጠለውን ማውራችሁ ወይም የምንነጋገርበት የምንወያይበት ይሆናል በዚህ መሰረት ኢየሱስ ክርስቶስ ይሄን አድርጉ ይሄ ይሆንባችኋል እንዲህ ይሆናል እንዲያድርጉ ብሎን ካለ ነገር ውጪ ኢየሱስ ክርስቶስ ራሱ በነበረበት ጊዜ ላይ ይመሰክር የነበረው ነገር እሱ ራሱ ተቃውሞ ገጥሞት ነበር እና አሁን ያለነው አማኞች ብቻ አይደለንም ይሄ ነገር ቢገጥመንም ለምንድነው ስንል እሱን ገጥሞታልና የገጠመው ከምንድነው ከማን ነው የሚለውን ደግሞ እናያለን በእርግጥ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ከተወለደበትም ጊዜ ጀምሮ የስደት የመከራ ጊዜ እንደሆነ ለሁላችንም ግልጽ ነው ከዛ በኋላ ግን አገልግሎቱን ሲጀምርም ኢየሱስ እንደዚሁ ተቃውሞ ገጥሞታል የገጠመው ደግሞ በጣም የሚገርመው ነገር ከፈሪሳውያን ነው ሰዱቃውያን ተቃውመውታል ፈሪሳውያን ተቃውመውታል ጻፍቶችም በተለያዩ ቡድኖች በኩል ተቃውሞ ገጥሞታል ኢየሱስ በተለይ እነኚህ ፈሪሳውያን የሚባሉት ትልልቆቹ ክፍሎች ትልቅ ተቃውሞ ከካህናቱ ወገን ራሱ ትልቅ ተቃውሞ ነው የገጠመው እንደዛም ሆኖ ግን ኢየሱስ ክርስቶስ ከመመስከር ከመናገር አባቱ የላከውን ያን ስራ ከማድረግ ወደ ኋላ አላለምና ሲከገጠመው ተቃውሞ አንዱ የፈሪሳውያን የሆነውን እኔ በዮሐንስ 8 ቁጥር 13 ላይ ያለውን እናያለን በዮሐንስ ወንጌል ምዕራፍ 8 ቁጥር 13 ላይ እናያለን ምዕራፍ 8 ቁጥር 13 እንዲላል ፈሪሳውያንም አንተ ስለራስህ ትመሰክራለህ ምስክርነት እውነት አይደለም አሉት በጣም የሚገርም ነው በድፍረት ነው አንተ ስለራስህ እየመሰከርክ ነው ያለውና የምትመሰክረው ነገር እውነት አይደለም ትክክል አይደለም ስለራስህ ምን ማለት ነው ሌሎች ሰዎች ናቸው መመስከር ያለባቸው አይነት ነገር ነው ግን አሁን አንተ ስለራስህ እየተናገርክ ነው ያለውና አንተ የምትናገረው ትክክል አይደለም ብለው ፊት ለፊት ነው የተቃወሙት እነኚህ ሰዎች እንግዲህ በጣም ተቃዋሚ የሚባሉ ናቸው መጽሐፍ ቅዱስ ላይ ስናያቸው ተቃዋሚዎች ናቸው ኢየሱስም በጣም አድርገው የተቃወሙት ሰዎች ናቸው በዚህ ክፍል ላይ ፊት ለፊት ነው የተናገሩትና ትክክል አይደለም ማለት ኢየሱስ ስለዚህ አሁንም የኢየሱስ ተከታይ የሆነው እኛ ስለ ኢየሱስ ብንመሰክር ብንናገር ከየትም አይደለም የመጀመሪያው የሃይማኖት አባቶች ነን ብለው ከሚሉት ከዛ ወገን ነው ተቃውሞ የሚደርስበት ተቃውሞ የሚመጣው ከዛ ወገን ነው በማንኛውም ስፍራ ላይ አሉ ብለን ከምንላቸው አንብበዋል አድርገዋል እዚህ ደረጃ ላይ ደርሰዋል እንዲህ ብለን እኛ ስፍራ የሰጠናቸው ሰዎች ይቃወሙናል እና ኢየሱስ የገጠመው አንዱ እሱ ነው ኢየሱስም መለሰላቸው አላቸው እኔ ስለራሴ ምንም እንኳን በመሰክር
ከወዴት እንደመጣው ወዴትም እንዲሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣው ወዴትም እንዲሄድ አታውቁም አላቸው። ኢየሱስም እዚህ ጋር መልስ መለሰላቸው። ሲነግራቸው ለተቃወሙት ተቃውሞ እኔ ምስክርነቴ እውነት ነው አለ። ከየት እንደመጣው አውቃለሁ፣ ወዴትም እንደሚሄድ አውቃለሁ አለ። እናንተ ግን ከየት እንደመጣችሁ ወዴት እንደምትሄዱ እንኳን አታውቁም ብሎ ይሄንን ምላሽ ሲሰጣቸው እንመለከታለን። ይሄንን ልል የፈለኩበት ምንድን ነው? በቃ በዚህ በምስክርነት ዙሪያ ላይ ወይም ኢየሱስ ያድናል ብለን በምንልበት ነገር ላይ ተቃውሞዎች አይቀሩም፣ ይመጣሉ። ኢየሱስን ራሱን ስለተቃወሙት ማለት ነው። የምንናገረው ነገር እውነት ሆኖ ሳለ አሁንም እኮ አንዳንዶች እውነት አይደለም ብለው ነው የሚሉን። ለምንድን ነው ብለን ካልን እና ከተመለከትን እውነትን ያወቁ ሰዎች ሳይሆን በእውነት ባልሆነ ነገር ላይ ተይዘው እውነት መስሏቸው የቆሙ ሰዎች ናቸው ይህን የሚያደርጉት። መጽሐፉ በእጃቸው ሊኖር ይችላል። በእጃቸው ያለውን መጽሐፍ የማያውቁ ናቸው። አያነቡትም፣ አይረዱትም። ከዚህ የተነሳ ተቃውሞው ይቀጥላል። ወንጌል እንደዚህ ነው የሚሄደው። እዚሁ በዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ ደግሞ አሁን ኢየሱስ የመለሰላቸውን መልስ ተመልክተናል። በቁጥር 17 ላይ ያለውን ስናይ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ብሎ ደግሞ መለሰላቸው ኢየሱስ። በእናንተ ሕግ የሁለት ሰዎች ምስክርነት እውነት ነው፣ ይጸናል፣ እንደዚህ ተብሎ ተጽፎላችኋል አላቸው። ከዚሁ በመቀጠል በዮሐንስ 12 ከ37 እስከ 38 ያለውን እናያለን። እና ኢየሱስም እንደዚህ አይነት ነገሮች ገጥመውታል እና አዲስ አይደለም። ብትቃወሙም ባትቃወሙም ምንም ብትሉም ይሄ አዲስ አይደለም። ኢየሱስን የገጠመው ነገር ስለሆነ ነው። እና ያው ምንጊዜም ቢሆን ግን ምስክርነታችን እውነት እንደሆነ ይሄንን ማንም ሊያምነውና ሊቀበለው ይገባል። ብትቃወሙንም በእናንተ ዘንድ በተቃዋሚዎች ዘንድ ስህተት መስሎ ቢታይም እንኳን ይሄ እውነት ግን እውነት ነው። ማንም ሊክደው የማይችል እውነት ነው። በእያንዳንዱ ሰው ሕይወት ውስጥ ያመጣው ለውጥ አለ። ይሄ ስም በመላው ዓለም ላይ ስንመለከት በቃ በጣም ሁሉ የሚናጋበት የሚናወጥበት ስም ነው። አምነው የተቀበሉት ግን ተስፋ፣ ሕይወትና እረፍት ያገኙበት ነው። ሰላም ያገኙበት ነው። ስለዚህ እግዚአብሔር የተባረከ ይሁን። በ12 ምዕራፍ 12 ዮሐንስ ምዕራፍ 12 ከ37 እስከ 38 ያለውን ስንመለከት ደግሞ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ይሄ ነው። ስለዚህ ብንናገርም ምንም ብንልም ምስክርነታችንን ማንም ሊቀበለን አልቻለም። ይሄ ነው የሚሆነው። ኢየሱስም የነገራቸውን የመሰከረላቸውን ያወራቸውን ነገር እነሱም አላመኑም፣ አልተቀበሉትም። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። በቃ ኢየሱስን ለማመን የሚሳናቸው በጠቅላላ የማስተዋል ችግር አለባቸው፣ የማየትም ችግር አለባቸው፣ አንዳንዱ የመስማት ችግር አለባቸው። ከዚህ የተነሳ ኢየሱስን ለመቀበል የብዙዎቹ ፈተና ወይም የብዙዎቹ ሰዎች ችግር ነው ኢየሱስን ማመን። እና በማንኛውም መንገድ ላይ በቃ ይሄ መከራ የምታመጡ ሰዎች፣ ዱላን የተለያየ ነገር የምታነሱ ሰዎች በአጠቃላይ ልታምኑ ላታምኑም የእናንተ እንትን ሆኖ ሳለ ግን እናንተ በምታደርጉት ነገር ሁሉ ኢየሱስ የተናገረው ቃል እንደተፈጸመና እየተፈጸመ እንዳለ ይሄን ልታውቁ ይገባችኋል። ይሄን ልትረዱ ልትገነዘቡ ይገባችኋል። ዛሬ ሙሉውን የምንነግራችሁ በአጠቃላይ በተቃውሞ ተሰልፋችሁ የተቀመጣችሁ በሙሉ የተጻፈው ቃል ነው በእኛ ላይ የሚፈጸመው እንጂ ያልተጻፈ ቃል አይደለም። እናንተ የቀናችሁበት ነገር ሊኖራችሁ ይችላል፣ ለቀናችሁበት ነገር ሊሆን ይችላል። ግን በእውቀት የምትቀኑ ቢሆን ያምራል፣ ጥሩ ነው። ከዚህም በኋላ ግልጹን የምንነግራችሁ በዚህ ቤተክርስቲያን ውስጥ ለሚሆነው የወንጌል ስራ የወንጌል
የተሐድሶ እንቅስቃሴ እየተቃወማችሁም ቢሆን ይህን እውነት ከመስማት ወደ ኋላ እንደማትሉ እነግራችኋለን። ጊዜው ስለሆነ ነው። በቃ ወንጌል ይሰበካል፣ የማይቀር ጉዳይ ስለሆነ ነው። እና አሁንም የምንነግራችሁ ነገር ቢኖር ውሸት ነው ብላችሁ ብትሉ እውነት ሆኖ የተገለጠ እንደሆነ እነግራችኋለን። እውነት ሆኖ የተገለጠ ነው። ማንም ምንም ወዲያ ሌላው ሊያደርገው የማይችል እውነት ተገልጧል፣ አይቀርም። ይሄ እውነት እኮ በብዙዎች ቤት ውስጥ ገብቷል እኮ በብዙዎች ቤት ውስጥ ገብቷል። በእያንዳንዱ ኦርቶዶክሳውያን ቤት ውስጥ ይሄ እውነት አልገባም ብለን አንልም፣ ገብቷል። በገባበት ቤት ውስጥ ግን የገባውን ወንጌል ለመስማት ፈቃደኛ አይደላችሁ። ትክክለኛውን ነገር ለመቀበል ፍላጎት የላችሁ። ዛሬም ጥላቻ አያዋጣም። ብትቃወሙትም የተቃወማችሁት እውነት ግን እውነት እንደሆነ ይሄን ልታምኑ ይገባችኋል። በጨለማ ላይ ብርሃን ይብራ ያለ ጌታ ብቻ ነው። ስለዚህ ማንም ሰው ከዚህ እውነት ከሚቃወመው እውነት ፈቀቅ ብሎ ቢኖር በጨለማ ውስጥ እንዳለ ይሄንን ሊያውቅ ይገባዋል። ይሄንንም ሊረዳ ይገባዋል። በየትኛው መንገድ ላይ ግን ወደዚህ እውነት ስትመጡ በብርሃን እንደምትኖሩና በብርሃን እንደምትመላለሱ ይሄንን ልትረዱ ይገባችኋል። እግዚአብሔር የተባረከ ይሁን። እንግዲህ በእንዲህ አይነት ሁኔታ ኢየሱስ የገጠመውን ነገር አይተናል፣ ተመልክተናል። ፈሪሳውያን በተባሉ ሰዎች ዘንድ የገጠመው ነው እሱ። ዛሬም ይቀጥላል። የሚቆም ነገር አይደለም። ተቃውሞ ስለሚቀጥል ምንም እንትን የሚባል ነገር የለም። ግን የምንነግራችሁ የተባለውን ነገር ነው። እንዲህ ነው የሚሆንባችሁ፣ እንዲህ ነው የምታደርጉት ተብሎ የተነገረው ነገር ነው እንጂ የተፈጸመ ያለው ከሌላ ከየትም ምንም ነገር የመጣ ነገር የለም። ይሄ መጽሐፍ ቅዱስ በእናንተ እጅ አለ። ይሄ መጽሐፍ ቅዱስ በቤተ ክርስቲያኗ ውስጥ አለ። ይሄ መጽሐፍ ቅዱስ በአባቶች እጅ አለ። ይሄ መጽሐፍ ቅዱስ መምህራንን በሚሉ ሰባኪያንን በሚሉ የንስሐ አባትነን በሚሉ በየቤቱ እየዞሩ የንስሐ አባትነን ብለው በሚሉት እጅ ይሄ መጽሐፍ አለ። ግን አያነቡትም፣ አይከታተሉትም፣ በቃ አይረዱትም። ለማንበብን ለመረዳትም ፈቃደኞች ስላልሆኑ ነው። ከዚህ ይልቅ የሚይዙት ዳዊት ስለሚበልጥባቸው ነው። ከዚህ ይልቅ የሚይዙት ውዳሴ ማርያም ስለሚበልጥባቸው ነው። ከዚህ ይልቅ እነሱ የሚሰሙት ገድል ወይም ድርሳናት ታምራት እንዲና እንደዛ ነው ተብሎ ማረጋገጫ የሌላቸው መጽሐፍትን መስማትና መያዝ ነው የምትመርጡት። ከነኛ ሁሉ የተሻለ መጽሐፍ ግን ይሄ እንደሆነ ይሄን ልታውቁ ይገባችኋል ብለን ነግራችኋለን። እውነት ያለው ሕይወትም ያለው ኢየሱስ የተናገረው አብም የመሰከረለት ያለው በዚህ መጽሐፍ ላይ ብቻ ነው። ከዚህ መጽሐፍ ውጪ የትኛውም ተከምሮ የተቀመጠ በሱቲ ተጠቅልሎ የምንሳለመው መጽሐፍ ይሄን እውነት አልያዘም። ከዚህ እውነት ውጪ ነው ያለው። አናመቻመችም፣ እንዲና እንደዛ ነው ብለን የምንለው ነገር የለንም። በፍጹም መጽሐፍ ቅዱስን ሊተካ የሚችል አይደለም። የኢየሱስ የሆነው ነገር ጠቅላላ አብ የተናገረለት እንኳን እዛ መጽሐፍ ላይ የለም። የሆነ ጥቅስ ሊጻፍ ይችል ይሆናል። ያ ግን ሆነ ማለት እውነት ነው ያ መጽሐፍ ማለት አይደለም። ይሄው መጽሐፍ ብቻ ነው እውነት። አብ የመሰከረለት፣ እናቱ የመሰከረችለት፣ ደግሞም መላእክት የመሰከሩለት ይሄ ጌታ ብቻ ነው። ከዚህ ውጭ ሌላ የለም። ይህም ብቻም አይደለም። ደቀ መዛሙርቱ ሐዋርያት የመሰከሩለት፣ የነገሩለት፣ ያስተማሩለት ይሄ ነው ኢየሱስ ብሎ የገለጡለት ይሄ መጽሐፍ ብቻ ነው። ከዚህ ውጭ ሌላ ነገር የለም። ጌታ የተባረከ ይሁን። ወደ ቀጣዩ የምንመለከተው በአዲስ ኪዳን ውስጥ ስለ ኢየሱስ ስለመሰከሩ ሰዎች ነው የምንመለከተው። ስለ ኢየሱስ እንዲህ ነው ብለው ስለመሰከሩ ሰዎች የምናይ ይሆናል። ጌታ ኢየሱስ ክርስቶስም በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንዲህ ብሎ ተናግሯል። እናንተ ምስክሮቼ ትሆናላችሁ ብሎ ተናግሯል። ስለዚህ ማናችንም ቢሆን ኢየሱስን ያመን ሰዎች በአጠቃላይ የክርስቶስ ምስክሮች ነን። የክርስቶስ ምስክሮች ነን። የክርስቶስ ምስክር መሆን ደግሞ መታደል ነው።
በጣም መታደል ነው። የክርስቶስ ምስክር መሆን መታደል ነው። ከዚህ የሚበልጥ ድንቅና ድንቅ ነገር የለም። ያውም በራሱ በክርስቶስ አፍ ነው ምስክሮቼ ትሆናላችሁ ተብሎ የተጻፈው። እንግዲህ የማታስተውሉ ሰዎች እንድታስተውሉ እንመክራችኋለን። ማስተዋልን እግዚአብሔር ይስጣችሁ። የማታነቡ ሰዎች ደግሞ ይህንን መጽሐፍ ቅዱስ በብቸኝነት እንድታነቡት እንጋብዛችኋለን። አብ ያለውን ሰምተናል። ኢየሱስ ራሱ ያለውን ሰምተናል። አሁን ደግሞ በጊዜው የነበሩ ይሄንን ወንጌል ሲሰሩ የነበሩት እነኚህ ሰዎች ደግሞ የሚሉንን እንሰማለን። እነሱ የሚሉንን ደግሞ እንሰማለን። እነሱም ከዚህ ሐሳብ ውጪ አይደለም የሚሉን፣ የተለወጠ ነገር አይደለም የሚሉን። ስለ ማርያም አልነገሩንም፣ ስለ ተክልዬ አልነገሩንም፣ ስለ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ሌሎችም አልነገሩንም። የነገሩን ኢየሱስን ብቻ ነው። ከኢየሱስ ውጪ ሌላ ምንም የለም ነው ያሉት። በገላትያ መልእክት ላይ ሐዋርያው ጳውሎስ ሲናገር የሰማይ መላእክት እንኳን ቢሆን አለ እኛ ከነገርናችሁ ነገር ውጪ መጥቶ ቢሰብካችሁ የተረገመ ይሁን ያለው። እና ሐዋርያው ጳውሎስ የተናገሩት ምንድነው ስንል ኢየሱስን ነው ለገላትያ ሰዎች የነገራቸው። ክርስቶስ በውስጣችሁ እስኪሳል ድረስ እያለ የተናገረው ለገላትያ ሰዎች ይህንን ክርስቶስን ነው። ልክ አንድ ስዕል ተስሎ በሰዎች አይምሮ ውስጥ እንደማይጠፋ ሁሉ ልክ እንደዚህ በእናንተ ልብ ውስጥ ይሄ ኢየሱስ እንዲሳል ነው የኔ ምጥ ያለ። የኔ ጭንቀት ይሄ ነው አለ። የኔ ትግሌ ይሄ ነው አለ። ከዚህ ውጪ ግን ሌላ ነገር እንዲሳል አልፈቅድም እያለ ነው። እና ስንቶቻችን ውስጥ ስንት ነገር ተስሏል። በአብዛኛው ስንመለከት ስናይ ማርያም ያልተሳለችበት ሰው የለም። 99% ማርያም በልቡ የተሳለችበትና ስለ ማርያም ቢናገር የማይሰለች ቢዘምር የማይሰለች እንደው በቃ ነፍሱን አሳልፎ ቢሰጥ እንኳን ወደ ኋላ የማይል ትውልድ ነው ያለው። ትውልዱ ይሄ ነው። ኢየሱስ ግን ተስሏል በውስጣቸው። መጽሐፍ እንደሚለን እነኚህም ሰዎች እንደሚነግሩን ከሆነ ግን የሚሉን ነገር ቢኖር ክርስቶስ በውስጣችን እንዲሳል ነው። ስለነሱ አንዳንድ የመጽሐፍ ቅዱስ ክፍሎችን እንምናነብ ይሆናል። ጌታ ኢየሱስ ክርስቶስ ደቀ መዛሙርትን ያላቸውን ያንን ቃል አነብና ሰዎቹ ወዳሉት እንገባለን፣ ወይም ደቀ መዛሙርቶቹ ወደ ተናገሩት ወደዛ እንገባለን። በሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ኢየሱስ ራሱ ነው ይሄንን ቃል የነገራቸው። በቃ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በሰማርያም እስከ ምድር ዳርቻ ድረስ ወንጌልን ሊሰማ ሊነገረው የተገባ ሕዝብ እስካለበት ድረስ እናንተ ለኔ ምስክሮቼ ትሆናላችሁ አለ። ስለ ኢየሱስ የሚናገር የኢየሱስ ምስክር ነው። ስለ ኢየሱስ የሚናገር የኢየሱስ ደቀ መዝሙር ነው። ስለ ኢየሱስ የሚናገር የኢየሱስ ተከታይ ነው። እና ዝም ብሎ ቅድምም እንዳልኩት የመጣ ነገር አይደለም። የሆነ ህብረት ተመስርቶ የሆነ ተሰባስበን ቆይ ስለ ከሌ እንናገር ተብሎ የተባለ አይደለም። አንዳንዱ በዚህ ቤተክርስቲያን ውስጥ ቡድንተኝነቱ እንኳን ያለው ቡድንተኝነት እንኳን የሚገርምና የሚያሳዝን ነው። አንዳንዱ አባከሌን ያደንቃል፣ ስለ አባከሌ ይላል። አንዳንዱ እማከሌን ያደንቃል፣ ስለ እማከሌ ይናገራል። አንዳንዱ የአርሴማ ተከታይ ሆኖ አርሴማ ይላል። አንዳንዱ ደግሞ የማርያም ተከታይ ሆኖ ማርያም ይላል። አንዳንዱ ደግሞ እንደዚህ። ይሄን አይደለም የተጻፈልን። መጽሐፍ ቅዱስ ላይ እንዲህ ተጽፎ አልተቀመጠም። የተቀመጠውና የተነገረን ነገር ቢኖር ኢየሱስ ራሱ ከአንደበቱ አውጥቶ ያለን ነገር ምስክሮቼ ትሆናላችሁ ነው ያለው። ለዚህ ነው በድፍረት እኛ ሕያዋን ምስክሮች ነን ብለን የምንናገረው። ያለ ምክንያት አይደለም። እናንተ በሰየማችሁልን ስም ተሐድሶአውያን ነን ብለን አንመሰክርም። የምንመሰክረው ግን እኛ የኢየሱስ ደቀ መዝሙሮች ነን ወይም እኛ የኢየሱስ ምስክሮች ነን ብለን ነው የምናወራው እንጂ ተደጋጋሚ እንደተነሳው
ተደጋጋሚ እንደተናገርኩት ቤተክርስቲያን አፍራሽ አይደለንም። ምንም ነገር ቤተክርስቲያን የምናፈርስበት ምክንያት የለንም። ቤተክርስቲያን እንደውም የጣለችውን ይህንን ክርስቶስ የተናገረውን ይህንን ደቀ መዝሙር መሆኗን ቤተክርስቲያን ደቀ መዝሙርነቷን መግለጥ አለባት ነው እኛ የምንናገረው። ቤተክርስቲያን አውደ ምህረቷን ሆነ የትኛውም ነገሯን ለዚህ ኢየሱስ ለሱ ብቻ እንድትሰጥ ነው ብንለው። ስለዚህ ህዝቡ የኢየሱስ ነው፣ ህዝቡ የእግዚአብሔር ህዝብ ነው። የእግዚአብሔር የሆነው ህዝብ ደግሞ ይሄንን እውነት አውቆና ተረድቶ የኢየሱስ ደቀ መዝሙር ወይም የኢየሱስ ምስክር እንዲሆን ነው የምንፈልገው። ምንም ዋጋ የለም ህይወት ሳይለወጥ ይሄ እውነት ሳይገባቸው ነጭ ልብስ ለብሶ ቤተክርስቲያን መመላለሱ ዋጋ የለው። ስመ ክርስትናን ይዞ መቀመጡ ዋጋ የለው። አመትና አመት እየጠበቁ ክብረ በዓል ማክበሩ ዋጋ የለው። ኢየሱስ በሌለበት፣ ኢየሱስ ባልከበረበት፣ ኢየሱስ ባልነገሰበት፣ የኢየሱስ ምስክሮች ባልተኮነበት ሁኔታ የሚደረጉ ነገሮች ሁሉ የሆነ ስርዓት ሊፈጸም ይችላል። ከዛን ውጪ ግን አይደለም። በእያንዳንዱ በዓላቶች ላይ እንኳን የኢየሱስ ምስክር ነኝ ብሎ ተገልጦ እንዲህ ነው ብሎ የተናገረ ማን ነው ያለው? መነኩሳቱን ብናያቸው፣ መምህራኑን ብናያቸው፣ አስተማሪዎችን ብናያቸው፣ ባህታውያኑን እንኳን ጨምረን ብንመለከታቸው ማዕት ከማውራትና ሰውም ከማስፈራራት በስተቀር ስለ ኢየሱስ የሰበከ ማን ነው እየሰበከ ያለው? በዚሁ መሰረት በቅርብ ጊዜ አቡነ ገብርኤልን እንዴት እንዳለ እንዳብጠለጠሏቸው ምናየው ነገር ነው፣ ያየነውም ነገር ነው። እጅግ አሳዛኝና አሳፋሪ የሆነ ነገር። ማርያም ቤዛዊት ዓለም አትባልም፣ ቤዛ የሆነው ኢየሱስ ነው፣ ከኢየሱስ ውጪ ቤዛ የለም ብለው በተናገሩት ንግግር ይሄ መጽሐፍ ቅዱሳዊ የሆነ እውነት በተናገሩበት ነገር ላይ ከዳር እስከ ዳር ነበር በሳቸው ላይ የስድብ ናዳ የወረደው። አባትነታቸውን እንኳን ሰዎች ትላንት ሲያከብሯቸው የነበሩት ንቀዋቸው አዋርደዋቸዋል። እጅግ የሚያሳዝን ነው። እሳቸው ግን የገለጡት እውነት ነው፣ ልክ ነው፣ የተሳሳተ ነገር የለም። ምን ነው ማርያም ከሌለች ስላሴ የለም፣ ማርያም ከሌለች ኢየሱስ የለም ብለው የተናገሩትን እኛንስ አባት ለምን አልተቃወማቸዋቸውም? ለምን አልተቃወማቸዋቸውም? መቃወም የሚገባው ሲሄ ነበረ። የተሰቀለው የማርያም ስጋ ነው፣ የምንወስደው የማርያም ደም፣ የፈሰሰው የማርያም ደም፣ እንደዚህ እየተባለ የሚሰብኩ አባቶችን ለምን አልተናገራቸዋቸውም? ያንን አስተምሮስ ከየት ነው ያመጡት እነሱ? ማን ነው የነገራቸውስ? የትኛው መጽሐፍ ነው የገለጠላቸው? ይሄንን ብለው በዚህ የሚሄዱ ከሆነ ሌላ መጽሐፍ ቅዱስ አለ ማለት ነው። ስለዛ ብቻ የሚያወራ ወይ ስለ ተክለ ሃይማኖትን እነ ማርያምን እንደዚህ ማርያም የተሰቀለችው ተብሎ የተጻፈ አንድ ወይ መጽሐፍ ቅዱስ አለ ማለት ነው፣ የተጻፈ መጽሐፍ አለ ማለት ነው። ስለዚህ ይሄኛውን እውነትን ይዞ የተቀመጠውን መጽሐፍ አልተቀበላችሁትም አለ ብሎ ማለት አይደለም። ይሄ የማስመሰል አይነት ነው። የክርስትናን መልክ ይዞ ነኝ ብሎ የመሄድ ያህል ነው እንጂ እውነትን ተቀበላችሁት አይደለም። እና ክርስቶስ ቤዛ ተብሎ ካልተሰበከ ማን ሊሰበክ ነው? ምንድነው ችግርነቱ? መከራው ሞቱን የተቀበለው ኢየሱስ ነው። ግርፋቱን የተቀበለው ኢየሱስ ነው። አንድም ቦታ ላይ እሷ ስትገረፍለት አላየንም። መጽሐፍ ላይም የተሰቀለውን ክርስቶስን እንሰብካለን ተብሎ ነው የተጻፈልን። ይሄ መጽሐፍ በቤተ ክርስቲያኗ ውስጥ አለ፣ በእናንተ እጅ አለ፣ በአባቶች እጅ አለ። ታዩታላችሁ፣ ግን አታነቡትም፣ አታስተውሉትም። ቢያንስ እንደ ቤሪያ ሰዎች እንኳን ቢያንስ እንደ ቤሪያ ሰዎች መጽሐፍትን ለመመርመር ልባችሁን ክፍት ብታደርጉ የተሻለ ነው። ስለዚህ ኢየሱስ ነው እዚህ ጋር ምስክሮቼ ናችሁ ብሎ ያለው። ስለሱ የሚመሰክሩት ሁሉ የክርስቶስ ምስክሮች ናቸው እስከ ምድር ዳርቻ ድረስ፣ ምንም ወሰን የለውም። ስለዚህ ኢየሱስ ያለውን መስማት ማስተዋል መልካምነት አለው። በዚሁ ሐዋርያ ሥራ
ምዕራፍ 1 ከቁጥር 21 እስከ 22 ያለውን እናያለን። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል አለ። ጌታ ኢየሱስ ክርስቶስ አብሯቸው እንደነበረ ነው እየነገረን ያለው። አብረው ይወጣሉ፣ አብረው ይገባሉ፣ አብረው ይኖራሉ፣ አብረው ከሱ ጋር እንቅስቃሴን ያደርጋሉ። ስለዚህ ከመካከላቸው የጎደለ ሰው ስለነበረ ያንን ሰው የሚተካ የትንሣኤው ምስክር የሚሆን አንድ ሰው እንምረጥ ነው ያሉት። የምኑ ስንል የትንሣኤውን አካል በቃ የትንሣኤው ምስክር የሚሆንን ሰው እንምረጥ ነው ያሉት። እግዚአብሔር ይመስገን። እመቤታችንም እዛ አለች ከነሱ ጋር ማርያም አለች። ማርያምን የሚሰብክ ወይም የማርያምን የሚናገር ብሎ አይደለም ያለው። የትንሣኤው ምስክር ነው የሚለው። የትንሣኤው ምስክር ይሆን ዘንድ ነው የሚለው። ስለዚህ ስለ ትንሣኤው የሚመሰክረውን አንድ ሰው እንምረጥ። ጌታ ይባረክ። የትንሣኤው ጌታ የሆነ የትንሣኤ ጌታ የሆነ ሞትን ድል አድርጎ የተነሳው ኢየሱስ ነው። ስለ ኢየሱስ ነው እዚህ ጋር እየነገሩን ያሉት። ስለ ኢየሱስ ነው እየመሰከሩ ያሉት። ስለዚህ ስለ ኢየሱስ ሞቶ ስለተነሳው የትንሣኤው ምስክር ልንሆን ስለሚገባን ስለ ኢየሱስ አንድ ሰው እንምረጥና ቁጥራችንን አሟልተን ምስክር እናድርገው ያንን ሰው ነው። ስለ ሌላ አይደለም፣ ስለ ትንሣኤው ብቻ። ክብሩ ለሱ ይሁን። በዚሁ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ የምናገኘውም ነገር አለ። እነኚህ ሰዎች መከራን የተቀበሉ ሰዎች ናቸው። ስለምኑ ስንል ስለ ትንሣኤው ምስክር ሆነው ስለ ኢየሱስ ምስክር ሆነው። መጽሐፍ የሚነግረን ይሄንን ነው። ከዚህ ውጭ አይደለም እየነገረን ያለው። ዛሬ በብዙ አይነት መጽሐፍ ተተብትቦ ህዝባችን በምንና እንዴት ባለው ሁኔታ ውስጥ እንዳለ የምንመለከተውና የምናየው ነው። አሁን ሄዶ አባ ዮሐንስ የወንቅሸት ነው እንደዚህ የሚባለው ሰው ስለሳቸው ስንሰማ ስናይ ምናምን አሁን በቃ በሺ በምናምን የሚቆጠር ደቀ መዝሙር አፍርተው ምስክሮች ሆነውላቸዋል። ሰው አሁን ስለ ትንሣኤው ሳይሆን እየመሰከረ ያለው ስለነኚህ ግለሰቦች ነው እየመሰከረ ያለው። በቃ ስለነኚህ ግለሰቦች ነው የሚያወራው፣ ስለነኚህ ግለሰቦች ነው የሚመሰክረው፣ ስለነኚህ ነው እውነታነት እነኚህ እንደዚህ ብዙዎቻችሁም የምትሉን እኮ ማርያምን ተቀበሉ ነው። እንዴት ሆኖ ነው ማርያምን የምንቀበላት? የጌታ እናት እንደሆነች እናምናለን፣ እናውቃለን። ከዛ ባለፈ ግን የትንሣኤው እንትና አይደለችም። ጌታ የተባረከ ይሁን። በዚህ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ከሰማይ በታች ልንድንበት የተሰጠን ጌታ ኢየሱስ ክርስቶስ ይሄ ስም ብቻ ነው። የኢየሱስ ስም ብቻ ነው። ከኢየሱስ ስም ውጪ ሌላ የተሰጠን ስም የለም። ተአምራት እንኳን ቢደረግ በኢየሱስ ስም ብቻ ነው። ከኢየሱስ ስም ውጪ ምንም ተአምራት ሊሆን አይችልም። ልታቀርቡልኝ ትችላላችሁ። በመቤቴ እንዲሆነ እንዴት ተአምር ሆነ እንደዛ ሆነ የተክልዬ ጸበል የከሌ ጸበል እንደዚህ ተብሎ ይባላል። ይሄ ዝም ብሎ ተረት ካልሆነ በስተቀር ተአምር እንኳን ቢሆን መጽሐፍ ቅዱስ እንደሚነግረን አሊያም እነኚህ ሰዎች በእጃቸው የሆነው ተአምር ጠቅላላ በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ብቻ ነው። ለምሳሌ ያህል ወደ መቅደስ እየሄዱ እያለ እነ ጴጥሮስ ወደዛ እየሄዱ እያለ ያ ሽባ ሰው በመቅደስ ደጃፍ ላይ ተቀምጦ የነበረው ሰው ላነብ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣
ይህን ያለኝን ግን እሰጣለሁ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ከዛ በኋላ ይህ ሰው ተነስቶ ነው የተመላለሰው። ምንም አላለም። ገንዘብ ብርም ወርቅም የለኝም አለው። ግን አንድ ነገር ተናገረው። በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። እነኚህ አብረውት የነበሩ ደቀ መዛሙርት ናቸው እየነገሩን ያሉት። የኢየሱስ ተከታዮች ናቸው። ይሄንን በእነሱ እጅ የተደረገውን ታምር እየነገሩን ያሉት። የትኛውም አካል የትኛውም ነገር ከኢየሱስ ክርስቶስ ውጪ ሊሆን ሊፈጸም አይችልም። እና አሁን ብርና ወርቅ የለንም አለ። ምን ግን በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይሄ ስም ፈዋሽ ስም ነው። ታምር አድራጊ ስም ነው። ከዛ በኋላ ያለውን ክፍል ስንመለከት ቀኝ እጁን ይዘውት እንደተነሳ እንደቆመ ይሄ ሰው እንደሄደ መጽሐፉ ይነግረናል። ታዲያ ከዚህ ውጪ ምን እንናገር? ተአምር ያለው ቢሆን እንኳን በዚህ ስም ነው። ከዚህ ስም ውጪ ተአምር የለም። ኢየሱስ የሰራቸውን ተአምራቶችን ማየት እንችላለን። ዲዳውን ጆሮ እንዲሰማ ሲያደርግ እናያለን። በተለያየ መንገድ የተለያዩ ተአምራቶች ሲሆኑ እንመለከታለን። ከዚህ በላይ ምን ምስክር ሊኖር ይገባል? ታዲያ ከወዴት ነው የመጣው? በዚህ ቤተክርስቲያን ውስጥ ከኢየሱስ ውጪ በሌሎች ስም የሚደረገው ተአምር ከየት ነው የመጣው? ደግሞ እውነታነትም የለውም። ወገኖቼ የምንነግራችሁ ሌላ ነገር አይደለም። አሁንም እንድትሰሙን በአክብሮት የምንጠይቃችሁ ይሄንን ጌታ ብቻ እወቁት ነው የምንላችሁ። እነኚህ ደቀ መዛሙርቶች ከጌታ ጋር ለረጅም ዓመት አብረው ይኖሩ ናቸው። በእግሩ ስር ቁጭ ብለው የተማሩ ናቸው። እሱ ከሄደ በኋላ ደግሞ ያንን ስራ ተቀብለው የሰሩ ሰዎች ናቸው፣ ያደረጉ ሰዎች ናቸው። የምንድንበትን ነገር እንኳን የነገሩን እነኚህ ሰዎች ናቸው። ነግረውናል፣ በደንብ አስረድተውናል። ስለነኚህ ሰዎች ታዲያ ለምን በቤተ ክርስቲያን ጎልተው አይነገሩም? እነኚህ ሰዎች የሰሩት ስራ እንደ ገድልም እንደ ታምርም ከሆነ ለምን የነኚህ ሰዎች ገድልና ታምር አይነበብም? ለምን አይነገርም? እነኚህ ሰዎች ቤተ ክርስቲያኑ አሁን ወጣ ብላ ካለችበት ነገር ያንን ነገር አይደለም ያስተጋቡት የትንሳኤውን ኃይል ነው። የትንሳኤውን ጉልበት ያ የተነሳውን በአብ ቀኝ የተቀመጠውን ይሄንን ነው እየነገሩ ነው ያሉት። እግዚአብሔር ይመስገን። ልብ ልንል ይገባናል፣ ልናስተውል ይገባናል። ሌላው በዚሁ በሐዋርያት ሥራ ምዕራፍ 7 ቁጥር 44 ላይ የምናገኘው ነገር አለንና ይሄንን ብለን ስንልና ስንነግራችሁ ዝም ብለን እንዳልሆነ በተደጋጋሚ ያስተነከኩ እየነገርኳችሁ ነው ያለሁት። መጽሐፍ ቅዱስ ምን ይላል የሚለውን ነገር ነው። ብሉይ ኪዳን መነሻ አድርገን እንደመጣን ታውቃላችሁ። በብሉይ ኪዳን ጊዜ ስለ ምስክርነት አይተናል። ሰዎች በሰዎች መካከል ላይ ምስክርነትን የሚያቆሙት ለምንድነው? እውነታነትን ለማረጋገጥ ሲሉ ነው። እግዚአብሔር በሰዎች መካከል ይሄ ምስክርነትን ሲያደርግ ስለ እግዚአብሔር ሲመሰከር፣ እግዚአብሔር ስለ ሰዎች ሲመሰክር፣ ይሄንን አይተን የመጣ ነው። ቁልፍና ትልቁ አንኳር የሆነው ነገር እዚህ ጋር ስላለ ነው። ትኩረት የምንሰጥበት ነገር እዚህ ጋር ስላለ ነው። ሕይወት የሆነ ነገር እዚህ ጋር ስላለ ነው ይሄንን የምንነግራችሁ። መጽሐፍ ቅዱስን ማስረጃ አድርገን የምንነግራችሁ ከዚህ በላይ ማስረጃ ሌላ ስለሌለ ነው። እናንተ ሄዳችሁ ለማስረጃነት እንኳን የምትጠቅሱልን ገድላት፣ ታምራት እነኚህ ነገሮች ነው የምታመጡት። እነኚህ ነገሮች የምታመጧቸው መጽሐፍት ላይ ደግሞ እነኚህ ነገሮች የሉም። ይሄን ታምራት አድርገዋል ብላችሁ የምትሏቸው ሰዎች እንኳን ቢመጡና ቁጭ ብለን ብንነጋገር ብንወያይ እንኳን ከዚህ ቃል ውጪ ሌላ የሚቀበሉት ነገር ያለ አይመስለኝም። የተጻፈው ጽሁፎቻቸውንም ስንመለከት እኮ በተለያዩ ቤተክርስቲያና በገፋቻቸውና ባሳደጀቻቸው የቤተክርስቲያን ትልቅ ሞያ የነበራቸው ሰዎች እኮ አንደበት ስንሰማ እኮ እጅግ የሚያሳዝን ነው። የሚነግሩን ነገር ወይም የነገሩን ያነበብናቸው መጽሐፍቶች እኮ በፍጹም እውነትን ካዘለው ነገር ጋር እንኳን የሚቀራረብም አይደለም።
በመሃል አንዳንድ ነገር ጣል ያለ የኢየሱስ ስም የተጠቀሰባቸው ነገሮች አሉ። ግን ያ ማለት እውነት ናቸው ማለት አይደለም። የሰው ድርሰት ነው። ጸሐፊዎቹም እንዴት መጥቶላቸው እንደጻፈ ብቻ ይገርመናል። ከጻፉ እስከ ጻፉ መጻፍ የሚገባቸው እነኚህ የኢየሱስ ክርስቶስ ተከታይ የነበሩ ሰዎች ነበሩ መጻፍ የነበረባቸው። መጻፍ የነበረባቸው እነኚህ ናቸው። ጳውሎስ እንዲህ ቦታ ሄዶ እንደዚህ ሰርቷል፣ ጴጥሮስ እንዲህ ቦታ ሄዶ እንደዚህ ሰርቷል፣ ዮሐንስ እንዲህ ሰርቷል ምናምን፣ በዮሐንስ እንዲህ ታምር ሆኗል፣ እንዲህ ተገልጧል ምናምን ማለት የሚገባቸው እንኳን ቢሆን ኑሮ እነሱ ነበሩ ብዙ ነገር መስራት የሚችሉት። ታዲያ የትኛው ምስክርነት ነው በእኛ ቤተክርስቲያን ውስጥ የተቀመጡት ጻድቃን፣ ሰማዕታት፣ ቅዱሳን ብለን ያልናቸው ሰዎች ከየት ነው ያመጡት? ምንድነው የሰሩትስ? ያደረጉትስ ነገር? በምዕራፍ 7 ሐዋርያት ሥራ ምዕራፍ 7 ቁጥር 44 ላይ ያለውን ቃል እናያለን። እንዳየው ምስል አድርጎ ይሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን አገር በያዙት ጊዜ ከኢያሱ ጋር አገቧት። እስከ ዳዊት ዘመንም ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያን ያገኝ ዘንድ ለመነ። ነገር ግን ሰሎሞን ቤት ሰራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችሁ አይደለምን? እንዳለ ልዑል የሰው እጅ በሰራችሁ አይኖርም አለ። አይኖርም አለ። በዛ ስለ ቤተ መቅደሱ ወይም ስለ ደብተራ ድንኳኗ ነው እዚህ ጋር እያስረዳ እየነገረን ያለው። ግን ሲደመድም የሰው እጅ በሰራ ውስጥ ልዑል አይኖርም አለ። አጠቃለለ። አዲስ ኪዳን መጥቷል። ስለዚህ በአዲሱ ኪዳን ቤት መኖር እንደሚችል ቤት መኖር እንደሚፈልግ ያውቃል። መጽሐፍ ቅዱስ ሲናገረን እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ ይለናል። ይሄ ማለት መቅደስ ማደሪያ ነው። ስለዚህ በማደሪያ ውስጥ ነው፣ በዚህ መቅደስ ብሎ በተሰየመው ክርስቶስን ባመነው ሰው ወይም አካል ውስጥ ነው የሚያድረው እግዚአብሔር። ደብተራ ድንኳናን እንኳን እዛሽ ጋር በቃሽ ሲላት እንመለከታለን ሲያበቃ። ስለዚህ ሰው በሰራ ውስጥ አለ፣ ሰው በገነባው ቤት ውስጥ አለ አይኖርም አለ። ስለዚህ በሰው ውስጥ ነው ጌታ የሚኖረው፣ ባመኑት ውስጥ ነው የሚኖረው። መቅደስ ብሎ በጠራ ውስጥ ነው ጌታ የሚኖረው። አንድምታ ማውጣት አይደለም፣ 10 አይነት ትርጉም መደርደር አይደለም፣ 15 አይነት 13 አይነት ትርጉሞችን መደርደር አይደለም። አለማወቅ እንዳለ ግልጽ ነው። የመጽሐፍ ቅዱስ ዕውቀት እንደሌለ በዛች ቤተክርስቲያን እናውቃለን። መጽሐፍ ቅዱስን አነበቡ እንኳን አጠኑ እንኳን ብለን የምንላቸው በምን አይነት የተጣመመ መንገድ እንደሚያስረዱን እናውቃለን። ብዙ አከራካሪ ሆኖ እንደ አማላጅነት እዛ ጋር ተጽፏል ተብሎ የሚነገረው የዮሐንስ ወንጌል ምዕራፍ 2 ላይ ያለው የሰርግ ቤቱ ጉዳይ ማየት እንችላለን። ነው ወይ እሱ አማላጅ ያደርጋል ወይ? እዛ ጋር እሱም በሌላ ጊዜ በሌሎች ወንድሞች የምትሰሙት ይሆናል። ግን አሁንም የምንናገረው ነገር ቢኖር ይሄንን ክርስቶስን ማን እንደሆነና ልዑል በምን ውስጥ መኖር እንደሚፈልግ እንደሚኖር በግልጽ ቁልጭ አድርጎ ያስቀመጠልን ነገር እነኚህ ደቀ መዛሙርት የክርስቶስ ተከታዮች እየነገሩን ነው ያሉት። ከዚሁ ከሐዋርያ ሥራ ሳንወጣ ሐዋርያ ሥራ ምዕራፍ 22:15 ላይ እንደዚሁ የምናየው ነገር ይኖረናል። ሀያ 22:15 ላይ ምንድን ነው ያለን? ከ14 ጀምሮ አነባለሁኝ። እኔም ያን ጊዜውን ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና። ምን ትሆንለታለህ? ምስክር ትሆንለታለህና።
ከዛ ከፍ ብለን ብናይ ስለ አንድ ሰው ታሪክ ነው የሚነግረን። ግን እዚህ ጋር አሁን ምን ትሆንለታለህ አለ? ምስክር ትሆንለታለህ። እንግዲህ ይህንን ወዴት እንቅበረው? ወዴት እንሸሽገው? ቅድምም እንደተናገርኩት የእውቀት ማነስ አለማወቅ ነው እንጂ አለማንበብ ነው እንጂ ይህንን እውነት መሰወር አይቻልም። በቃ እንደውም ከቁጥር 12 ጀምሮ በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ ባጠገቤም ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውን ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጧል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ። ጳውሎስን ነው እንደዚህ ያለው ሐናንያ። ስለዚህ ጳውሎስ በምስክርነት የተጠራበት ነው። ትሆንለታለህ። በቃ ስለ ጻድቁ፣ ስለ እግዚአብሔር፣ ስለሱ የምትመሰክር ትሆናለህ። በሕዝብ ፊት የምትናገር ትሆናለህ። ከዚህ በላይ ድንቅ ተአምር የለም። እና ይሄ ሰው ምስክር እንደሚሆን ሲነግረው እንመለከታለን። በዮሐንስ 1 ምዕራፍ 1 ቁጥር 7 ላይም የምናየው ነገር ይኖረናል። ሐዋርያው ዮሐንስ በጻፈው መልእክት እንትን ላይ ነው። ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 7 ላይ እንዲህ ይላል። ከቁጥር 6 አያይዤ ልምጣ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ዮሐንስ የሚባለው ስለ ብርሃን ሊመሰክር ነው የመጣው። ግን ዮሐንስ ብርሃን አልነበረም። ይመሰክር የነበረው ግን ስለ ብርሃን ነው። ብርሃን የሆነው ደግሞ ይሄው ክርስቶስ ነው። ከክርስቶስ ውጭ አይደለም። እና ዮሐንስ እየመሰከረ ያለው እየተናገረ ያለው ስለ ክርስቶስ ነው። ስለሚገለጠው ብርሃን ነው። ለሰው ልጆች ሕይወት ስለሚሆነው ነው። ስለዚህ ነው እየነገረን ያለው እየተነገረን ያለው። እኛ ነገሮችን ሁሉ ከሆነ አካል ከሆነ ወገን ጋር ወስደን የምንባለውን ነገር መስማት አንፈልግም። ሰዎች መጥተው ሲነግሩን ለመቀበል ለመስማት ፈቃደኝነት የለም። ለምን? ስለ ማርያም ሲነገረን እንሰማለን። ስለ ሌሎች ሲነገር እንሰማለን። ስለ ክርስቶስ ሲነገር ግን ለምንድን ነው ማንሰማው? ሺህ ዘመናትን እኮ አስቆጥሬያለሁ ብላ የምትል ቤተክርስቲያን በሐዋርያት መሰረት ላይ ታንጫለሁ ተመስርቻለሁ እንዲህ ብላ የምትል ቤተክርስቲያን ይሄንን እውነት ቀብራ ነው የተቀመጠችው። ይሄንን እውነት ዘግታ ነው የተቀመጠችው። አንድም ቀን ስብከት አይደለም ምስክርነት ሕይወት የሆነውን ነገር መናገር ነው። ሕይወት የሆነውን ነገር መግለጥ ነው። ሕይወት የሆነውን ነገር ለሰዎች ማሳየት ነው። ሕይወት የሆነውን ነገር ይሄ ነው ብሎ ማለት ነው። አንድ ቀን ይገለጥና አንዱ ይመጣና አንድ ስብከት ይሰብክና ሌላኛው ሲመጣ ሌላ እንደዚህ አይነት ድብልቅልቅነት የለም። ድብልቅልቁ የወጣ ነገር ነው። ስለዚህ እነኚህ አባቶች በመጽሐፍ ላይ የተጻፉ አባቶች ራሳቸው መስዋዕት ያደረጉለት አባቶች የሚነግሩን ነገር ያንን የተቀመጠልን ነገር አሁን ያላቸው አባቶች ለምን አትናገሩት? በእርግጥ ክብር ማጣት ይመጣል፣ መገፋት ይመጣል፣ መደብደብ ይመጣል፣ መከራ መቀበል ይመጣል፣ መናቅ መዋረድ ይመጣል። ስለ ክርስቶስ ብላችሁ ግን ይህን ብትቀበሉ ክብራችሁ ለዘላለም በሰማይ ነው። እስከ መቼስ ድረስ ታፍኖ ይቀመጣል? ይሄ መጽሐፍ ቅዱስ ነው የነገረን፣ ከመጽሐፍ ቅዱስ ውጭ አይደለም። እንግዲህ እነኚህ ደቀ መዛሙርት ከክርስቶስ ጋር አብረው የነበሩ ክርስቶስ ካረገ ከሄደ በኋላ የተሰጣቸውን አደራ ተቀብለው ለትውልዱ ያስተላለፉ ናቸውና ልንሰማ የሚገባውን ነገር መስማት አለብን። እንግዲህ ለእያንዳንዳችን የምንናገረው ነገር ቢኖር ምንድነው ብዬ የምለው ማናችንም ብንሆን ልንሰማ የሚገባንን ነገር መስማት አለብን። ልንቀበል የሚገባንን ነገር መቀበል አለብን። ዝም ብሎ በአባት ወኔና የቀደመች ጥንታዊት ሐዋርያዊት እንደዚህ ሆነች በሚል ተረት ተይዘን ተጠምደን በዛ አይነት ትርክት ውስጥ ገብተን ታስረን ልንቀመጥ አይገባንም። ከዛ ነገር ውስጥ መውጣት መቻል አለብን።
ማናቅ ከሆነ ማታውቁ ከሆነ የማታውቁትን ነገር ተውትና ለማወቅ ሞክሩ፣ ለመመርመር ሞክሩ። ቅድም ብዬ እንዳልኩት እንደ ቤሪያ ሰዎች እንኳን ትንሽ ልባችሁ ክፍት ይሁን፣ መጽሐፍን ለመመርመር ክፍት ይሁን። በእርግጥ አንድ የማንክደው ነገር ምንድነው? የመሯቸው አሳቷቸው ይላልና መሪዎች በዛ ስፍራ ላይ የተቀመጡት ምን ብለዋል? አስፈራርተው የነገሩን ነገር አለ። አስፈራርተው የነገሩን ነገር አለ። መጽሐፍ ቅዱስ ምግብ ተበልቶ አይከፈትም ብለው ያሉበትን ጊዜ እኮ አውቃለሁኝ። እኔ እንዲህ የተባለበትን ጊዜ አውቃለሁኝ። መጽሐፍ ቅዱስ ዝም ብሎ ተነስቶ አይነበብ መጽሐፍ እንደዚህ ተብለን የተባልንበት ጊዜ አለ። እስከ መቼ ነው ይሄ መጽሐፍ ተከርኖ የሚቀመጠው? ይሄ መጽሐፍ እኮ ተከርኖ መቀመጥ የለበትም። አባቶቻችን ድንገት የእውቀት ማነስም ስላለ ሊኖራቸው ይችላልም ብቻም አይደለም አለ። በሮሜ 10:16 ላይ አንድ ክፍል ላይና በዛ ነገር ላይ እንነጋገራለን። ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ሁሉም ለምስራቹ ቃል አልታዘዙም ይላል። ይሄ መግፋት አንቀበልም ማለት እንዳልታዘዛችሁ መጽሐፍ ቅዱስ እየነገረን ነው ያለው። እኛም እግዚአብሔር ረዳንና ተገለጠልንና ለመጽሐፉ መታዘዝ ቻለን። እናንተንም ይርዳችሁ፣ እግዚአብሔር መገለጡን ይስጣችሁ። ስለዚህ አለመታዘዝን ነው እያሳየ ያለው። ለየትኛው? ለምስራቹ ቃል፣ ለእውነተኛው ቃል። መታዘዝ ግዴታ ነው። ካለመታዘዝ ነፃ ያወጣን። የምስራቹ ቃል የህይወት ቃል ነው። የምስራቹ ቃል በመላእክት የተሰበከ ቃል ነው። መላእክት እንኳን መጥቶ በዳዊት ከተማ እነሆ መድኃኒት የሆነ ክርስቶስ ተወልዶላችኋል ብሎ ለእረኞች ይህንን የብስራት ያበሰረው መልአክ ነው፣ የተናገረው መልአክ ነው። ሉቃስ ወንጌል ላይ ሄዳችሁ ብታዩት ሁሉ ጊዜ የልደት በዓል በተከበረ ቁጥር ይሄ ቃል አይጠፋም። በእያንዳንዱ ቤት ውስጥ ተለጥፎ የምናገኘው ቃል ነው። ግን የተጻፈውን የምስራቹን ቃል አልተቀበላችሁ። ይሄንን ነው እንግዲህ እየነገሩን ያሉት እነኚህ ሰዎች። ሌላው በዮሐንስ ወንጌል ምዕራፍ 4 ቁጥር 29 ላይ ሳምራዊቷን ሴት እንመለከታለንና እዛ ላይም የተጻፈውን ኢየሱስ ከሳምራዊቷ ሴት ጋራ አብሮ የነበረበትን ጊዜ ነው የሚነግረንና ቁጥር 29 ላይ ያደረኩትን ሁሉ የነገረኝን ሰው ኑና እዩ እንጃ እርሱ ክርስቶስ ይሆንን አለች። በጣም የሚገርም ነው። ይቺ ሴት ከክርስቶስ ጋራ የውይይት ጊዜ ነበራቸው፣ ንግግር ሲያደርጉ የነበሩበት ጊዜ ነውና ከዛ በኋላ ይቺ ሴት ያለችበትን ነገር በጠቅላላ ኢየሱስ ነገራት። ያለችበትን ህይወቷን ነገሯን ጠቅላላ ነገራት። ይቺ ሴት ገለል ተደርጋ የኖረች ሴት ነች። በአጠቃላይ ታሪክ የዛን አካባቢ ያለበትን ሁኔታ ስንመለከት ትንሽ የተገፋች ሴት ነች። ያን ጊዜ ጠብቃ ነው ውሃ ለመቅዳት የምትወጣው። የነበረችበት ህይወት መንገድ ግን በጣም ከባድ ነበረ። የምታነቡ ከሆነ ታሪኩን ታውቁታላችሁ። እንድታነቡትም እገፋፋችኋለሁ። ለምን ብትሉኝ ድንገት አንድ ቀን እናንተ ምስክር ልትሆኑ ትችላላችሁ። ስለዚህ ኑ አለች። ይሄ ሰው አለች ጉዴን ሁሉ ነገረኝ አለች። ስለዚህ እሱ ክርስቶስ ሳይሆን አይቀርም፣ መሲሁ ሳይሆን አይቀርም ብላ ሄዳ አዋጅን የነገረችው ተናገረች። ከከተማ ያው ብዙ ሰው ወደሱ መጡ። ክርስቶስ ሳይሆን አይቀርም ብላ ያለችው ያንን ነቢይ ወይም ያንን ጌታ የነገረቻቸውን ጌታ ለመስማት ለማየት ሰዎች ሁሉ መጡ። ታዲያ ሰው ከተደረገለት እንዴት ነው ስለ ክርስቶስ የማይመሰክረው? ከተደረገለት ያለበት ነገር ከተነገረው ሰው እንዴት ነው ለክርስቶስ የማይመሰክረው?
ነግራችኋለሁ ወጥተው ብዙዎች በአደባባይ ላይ እናቶች አባቶች ሳይቀሩ ሽማግሌዎች አረጋውያን ሳይቀሩ ወጥተው ኢየሱስ ክርስቶስ ጌታ ነው ብለው ሲናገሩ ዝም ብለው አይደለም የተደረገላቸውን ነገር እያዩት ነው የሆነላቸውን ነገር ሁሉ እየተመለከቱ ነው ታዲያ ለምን የሚመሰክሩትን ለመግፋት ተነሳላችሁ ልትመለሱ ይገባል ልታስተውሉ ይገባል ማናችሁም ብትሆኑ በየትኛውም ስፍራ የተቀመጣችሁ ብትሆኑ ዛሬ ጊዜ ገጥሟችሁ መድረኩን የተቆጣጠራችሁ በሙሉ ይሄንን ልትሰብኩ እዳለባችሁ ይሄንን ልትናገሩ ግድ አለባችሁ ቆሞ እዛ ላይ ስለሌላ መስበክ መናገር አይደለም ስለዛ አልተጠራችሁ በቃ መከራን መቀበል ነው የፈራችሁት ከነጭራሱ አላወቃችሁትም ሊሆን ይችላል ግን እንደ ምሳሌ አድርጌ እኔ በጣም የነሱን ትምርታቸውን የምከታተለው አቡነ በርናባስን ማየት እንችላለን ስለ ክርስቶስ ሊቀ ካህንነት ሆነ ስለ ክርስቶስ አማላጅነት ስለ ሁሉ ነገር በድፍረት ስለ ክርስቶስ አዳኝነት ሕይወት ሰጭነት ከያንዳንዳችሁ የሚጠበቀው ይሄ ነው በቃ መወገዝ ከሆነ ደግሞ እንደ አቡነ ገብርኤል የሚፈርጠውን ነገር አፍርጦ ተናግሮ እውነትን ገልጦ ከዛ በኋላ የሚመጣውን ነገር መጠበቅ ነው እነኚህም ሰዎች እነኚህም ደቀ መዛሙርቶች ለኛ እየነገሩን ያሉት ይሄንን ነው ከዚህ ውጪ ሌላ ነገር አይደለም እነሱ የነገሩንንና እነሱ መከራ የተቀበሉበትን ይሄንን ወንጌል ነው እኛም ዛሬ ለእናንተ የምንነግራችሁ የምንሰብካችሁ ለጌታ ክብር ይሁንለት እና ሁለተኛ ተሰሎንቄ ላይ እናያለን ምዕራፍ 1 ቁጥር 9 እስከ 10 ያለውን ቃል እናያለን ይሄንን ቃል በቃል ቃሉን የምንነግራችሁ ዝም ብሎ አይደለም የምንነግራችሁ የያዝነው ነገር እውነት እንደሆነ ነው ያላነበባችሁ እንድታነቡ ነው ያነበባችሁ ደግሞ እንድታስተውሉ ነው አስተውላችሁ አንብባችሁ ወደዚህ እውነት እንድትመጡ ነው ከኛም እንደ አንዱ መስካሪዎች እንድትሆኑ ነው ሕይወት ይበልጣል ክርስቶስን ማመንና ወደ ዘላለም ሕይወት መምጣት እሱ ነው የሚበልጠው ከዛ ውጪ ሌላ ነገር የትም አያደርስም በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይሄን ምስክርነት ያልተቀበለ ማለት ነው እዚህ ጋር የተሰሎንቄን መልእክት የጻፈልን ጸሐፊ ሲናገር ምስክርነታችንንም አምናችኋልና የመሰከረው ስለ ክርስቶስ ነው የነገረው ስለ ክርስቶስ ነው ይሄንን ምስክርነታችንን እናንተ ምን ብላችኋል አምናችኋል ተቀብላችኋል እያለ ያለው ወገኖቼ የምንነግራችሁን ይሄን ምስክርነት ቃል ብትሰሙ ለእናንተ መልካም ነው ከዚህ ቃል ውጪ ከየትም ሊመጣ የትም ነገር ምንም ነገር ሊሆን አይችልም ሊችልም አይችልም ዛሬም አጥብቀን እንነግራችኋለን ጊዜው ከማለፉ በፊት ነገ ከሰከንድ በኋላ ምን እንደሚሆን አይታወቅም መጽሐፍ ቅዱሳችሁን ከፍታችሁ እነኚህ ሐዋርያት ያሉትንና ጌታ ኢየሱስ ያለውን አብ የመሰከረለትን መላእክት የመሰከሩለትን እናቱ የሚላችሁን አድርጉ ብላ የተናገረችለትን ይሄንን ጌታ ማመን ነው የሚያዋጣው ክርክር አይደለም ጭቅጭቅ አይደለም ዓለማመን እንትታችሁ ከጨለማ ወደሚደነቅ ብርሃን ያመጣንን ይሄንን ጌታ ብታምኑ የተሻለ ነገር ነው ስንነግራችሁ ግድ ብሎን ነው ወንጌልን ልንመሰክርም ስለሚገባን ነው ደግሞ መጽሐፍ ቅዱሳችንም የምስራቹን ቃል ነው ንገሩ ብሎ የሚለን ስለዚህም ነው እኛ የክርስቶስ ምስክሮች ነን ብለን ስንናገር የማናፍረው የማንሸማቀቀው በድፍረት የምንናገረው የተላለፈልን ነገር ስለምናስተላልፍላችሁ ነው
ዝም ብሎም ከመቃወም ዝም ብሎም ያልሆነ ነገር ከማለት እንዲና እንደዛ ብሎ መጽሐፍን ሳያነብ ለመከራከር ከመሮጥ መጽሐፍን ግለጡትና መጽሐፍ የሚለውን ነገር ማየት ነው የሚያዋጣው። ስጋ ለባሽን መደገፍ አይደለም፣ ክርስቶስን መደገፍ ነው የሚሻለው። ስለያንዳንዱ ነገር እኮ የተቀመጠ ነገር አለ። በነቢያት የተነገረለት ይሄው ክርስቶስ ነው። በአባቶች ቢሆን የተነገረለት ይሄው ክርስቶስ ነው። ቤተክርስቲያን እሰብካለሁ ብላ የምትለው ግን የማትሰብከው ይሄ ክርስቶስ ነው። ቤተክርስቲያን ተልእኮዋ ክርስቶስን መስበክና መናገር ካልሆነ ቤተክርስቲያን ችግር ውስጥ ነው ያለችው። እንደምን ብየዋለሁ መጀመሪያ ላይ። ስለዚህ ችግር ውስጥ ነው ያለችው። ተልእኮ ተሰጥቷታል። የቤተክርስቲያን ኃላፊነቷ ነው ክርስቶስን መናገር፣ ክርስቶስን መስበክ፣ ክርስቶስን ማውራት ኃላፊነቷ ነው። ትእዛዝ ተሰጥቷታል። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15 ላይ ይሄን የተሰጠው። ቤተክርስቲያን ወጥተሻል ወይ? ወንጌልን ለመስበክ ለምን አትሰማሪም? ደውለሽ ኑ ከማለት ይልቅ በዚህ በሐዋርያት መሰረት ላይ ነኝ ያለሁት ብለሽ ካልሽ፣ ይሄ ቃል አለኝ ብለሽ ካልሽ ቤተክርስቲያን ልትወጪና ልትመሰክሪ ይገባሻል። ሂዱ ነው የተባለው። ደውሎ ኑ ማለት አይደለም። የከሌን ጽዋ ብትጠጣ የከሊትን ጽዋ ብትጠጣ ማለት አይደለም። የከሌ ጽዋና የከሊት ጽዋ ለምግብ ነው፣ ለመጠጥ ነው፣ ለህብረት ለመፍጠር ለመሰባሰብ፣ ለዘላለም ህይወት ግን አይሆንም። የትኛውንም አይነት ጠላ ቢደገስ ድግስ ቢደገስ ጠላ ቢጠመቅ ጠጅ ቢባል ምን ቢባል ለሆድ ነው እንጂ ከሆድ ያለፈ ነገር አይደለም። እንነግራችኋለን። ከዚህ ያለፈው ክርስቶስን ወተሽ ቤተክርስቲያን ለመሰክር ይገባሻል። ስንቱ ነው በየጸበል ቤቱ በየጸበል ቦታው ላይ ያጋንንት እስረኛ ሆኖ የተቀመጠው። በዚህ ስም ታምር እንደሚሆን ደግሞ ነግረናችኋል፣ አሳይተናችኋል። በሐዋርያት ሥራ ምዕራፍ 3 ላይ ያለውን የተደረገውን ያንን ታምር ነግረናችኋል። ከዚህ ስም ውጪ እነኚህ ሰዎች ሊፈታ የሚችል ነገር የለም። እዛ ላሉት ሰዎች ስለምን ይሄንን ወንጌል አትነግሯቸውም? ይሄ ወንጌል ለምን አይሰበክም? ቤተክርስቲያን ልትነሺ ይሄንን ወንጌል ልትሰብኪ ልታበሪ ይገባሻል። ምእመኑንም ዝም ብሎ በጨለማ አትክፉት፣ ወደ ጨለማ ወደ ሞትም አትውሰዱት። ይሄ ወንጌል የገባቸውና በዛ ምስክር ሆነው የተቀመጡትንም አታሳዱ። ስለዚህ መጽሐፍ ቅዱስ ላይ ይህ ሐዋርያ ሲነግረን ለእናንተ ነገርናችሁ፣ የምስራችሁን ቃል አወራንላችሁ፣ እናንተም ደግሞ ምስክርነታችንን አምናችሁ ተቀበላችሁን አለ። አምናችሁ ተቀበሉ፣ ከነሱ ጋርም ህብረትን ፈጠሩ። እባካችሁ መጽሐፍ የሚለንን ነው እያደረግን ያለነውና ከዚህ ከመጽሐፍ ጋር ባትዋጉ ባትጋፉ የተሻለ ነው። ሌላው በአንደኛ ዮሐንስ ምዕራፍ 2 ላይ ቅድም አንስቼዋለሁኝ። ህይወት ተገለጠ፣ አይተንማል፣ እንመሰክርማለን። ይሄንንም እኛ የተገለጠውን ያንን ህይወት ያየነውን ነው የምንነግራችሁ። እጅግ በጣም የሚገርም ነው። እሱ ላይ ያለው መልእክት ደስ የሚል ነው እና ይሄንን ክፍሉን ላንበው። ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ህይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ዮሐንስ ነው ይሄንን የሚለው፣ የሚናገረው ዮሐንስ ነው፣ ሌላ ማንም አይደለም። የጌታ ደቀ መዝሙር የሆነው ነው የሚናገረው። ቢያንስ እኛም ባታምኑን ይሄ ዮሐንስ ከጌታ ጋር የነበረውን ዮሐንስ የተናገረውን ቃል እመኑት።
ሌላ ምንም አያስፈልግም። እውነቱን ለመናገር ከሆነ ከዚህ ቃል ውጪ ሌላ ምንም የሚያስፈልግ ነገር የለም። እና ያለ ያለው በድፍረት ነው። እኛ ሕይወት ተገልጧል፣ አይተናል፣ ዳሰነዋል። ስለዚህ የምንነግራችኋለን። የምንነግራችሁ የተገለጠውን ሕይወት ነው። የተሰወረ ነገር ምንም ነገር የለም። ስለዚህ ከኛ ጋር ህብረት እንዲኖራችሁ ነው የምንነግራችሁ። እኛ የምንሰብክላችሁን ይህንን ወንጌል ሰምታችሁ ተቀብላችሁ እኛ ወዳለንበት ህብረት ኑና ከኛ ጋር አንድ ሁኑ እያለ ነው እየነገረን ያለው እየተናገረ ያለው። አሁን የምነግራችሁ ነገር እኛም የምንላችሁ ይሄንን ነው። ከዚህ ውጪ ምንም አንላችሁም። እኔም ወንድሞቼም እንደዚህ ነው የምንነግራችሁ። እኛ የተገለጠውን ሕይወት አይተናል። እውነት የሆነውን አይተናል፣ ቀምሰነዋል፣ ዳሰነዋል። አብረነው እየኖርን ነን ያለነው። ስለዚህ ወደዚህ ህብረት ነው። እኛ ህብረት ወዳደረግንበት በሐዋርያት ወደ ተሰበከው ወደዚህ ጌታ ነው፣ ወደሚያሳርፈው ጌታ ነው። ይሄ መጽሐፍ ቅዱስ የነገረን እውነት ነው። እናንተ ከያዛችሁት ሕይወት ከማይሰጠው ሺህ መጽሐፍት ይሄ አንዱ መጽሐፍ ለእናንተ በቂያችሁ ነው፣ ለእኛ በቂያችን ነው፣ ለሁላችንም በቂ ነው። ስለ ሁሉም ነገር እግዚአብሔርን እናመሰግናለን። በቀጣይ እንገናኛለን። ሰላም ሁኑ።